ድሃ እንዳትሆኑ ሀብታም ሁኑ። ድሃ ከሆንክ ይኸው እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁኑ። የፍራፍሬ ጁስ ቢዝነስ ለመጀመር ስንት ያስፈልጋል? ፈተናውና ተግዳሮቱ ምን ናቸው? ሰላም፣ እንዴት ናችሁ? የአትክልት የፍራፍሬና ጁስ ቢዝነስ መጀመር አትራፊ ከሆኑ የስራ ዘርፎች አንዱ ነው። ይሁን እንጂ ስራውን ከመጀመራችሁ በፊት ተለዋዋጭ የሆነውን የገበያ ሁኔታ፣ የሚያስፈልገውን ካፒታል፣ ቅድመ ዝግጅቶችንና ተያያዥ ተግዳሮቶችን መነሻ ግብዓት የሆናችሁ ዘንድ በዝርዝር አቀርብላችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ እስከ መጨረሻው መከታተል ይሆናል። መልካም ቆይታ። የአትክልት ፍራፍሬና ጁስ በገበያው ላይ ያለው ፍላጎት ከፍተኛ ነው። በሌላ መንገድ ገበያው ላይ አትክልትና ፍራፍሬን የሚፈልጉ ተጠቃሚዎች ቁጥር በከፍተኛ ሁኔታ እየጨመረ ያለበት ሁኔታ ነው ያለው። ለዚህ ፍላጎት ከፍ ማለት ምክንያት ሆነው የሚጠቀሱት በሰዎች ዘንድ ያለው የጤና ግንዛቤ ማደግ፣ ከስራ መብዛት የተነሳ ከቤት ውጭ የመንቀሳቀስ ሁኔታ እንዲሁም በአኗኗር ዘይቤ ለውጥ ጋር ተያይዞ የአትክልት ፍራፍሬና ጁስ መስፋፋት እንደ ምክንያት ይጠቀሳል። የዩኤስኤድ ፎሬን አግሪካልቸራል ሰርቪስ ኢትዮጵያ ፍሬሽ ፍሩትስ ማርኬት አፕዴት ሪፖርት እንደሚያሳየው በተለይ በአዲስ አበባ አጠቃላይ አትክልትና ፍራፍሬ ፍጆታ በከፍተኛ ደረጃ እያደገ መምጣቱን ሪፖርቱ ያመለክታል። ከዚህ ጋር ተያይዞ በክልል ዋና ዋና ከተሞችም ሆነ በአዲስ አበባ የአትክልት ፍራፍሬና ጁስ ፍላጎት በየቀኑ እየጨመረ መጥቷል። የአኗኗር ዘይቤ ማለት ከተላላፊ ካልሆኑ በሽታዎች ለመጠበቅ ከለስላሳ መጠጦች ይልቅ ወደ 100% ተፈጥሯዊ ጁሶችና ስኳር ወደሌላቸው አማራጮች የመለወጥ ዝንባሌ በከፍተኛ ሁኔታ ይታያል። ሌላው ደግሞ የምሳ አማራጭ መሆኑ ነው። ወፍራም ጁስና ፍራፍሬ እንደ ምሳ አማራጭ የሆነ እየተወሰደ ይገኛል። በተለይም የቢሮዎች አካባቢ፣ ተቋማት፣ የንግድ ማዕከላት አካባቢ ሰራተኞች ሬስቶራንቶች አካባቢ ያለ ምሳ ከመመገብ ይልቅ ወደ አትክልት ፍራፍሬና ጁስ ቤቶች ጎራ በማለት ወፈር ያለ ፍራፍሬና ጁስ በመጠጣት እንደ ምሳ የመጠቀም ልምድ በአሁኑ ሰዓት እየታየ መጥቷል። ሌላው ደግሞ የአጽዋማት ወቅት ፍላጎት፣ በተለይ በጾም ወቅት የጁስና የጾም ምግቦች ፍላጎት በከፍተኛ ሁኔታ በመጨመሩ የአትክልት ፍራፍሬና ጁስ ቤቶች በዚህ ወቅት ከፍተኛ የሆነ ተጠቃሚ አላቸው። ለመሆኑ የአትክልት የፍራፍሬና ጁስ ቢዝነስ ለመጀመር ስንት ብር ያስፈልጋል? ለመነሻ የሆናችሁ ዘንድ እዚህ ላይ ያቀረብኩት የአዲስ አበባን የገበያ ሁኔታ ቢሆንም በሌሎች የክልል ዋና ዋና ከተሞች ከቤት ኪራይና ከአቅርቦት ጋር በተያያዘ በተወሰነ መልኩ አነስ ያለ ካፒታል ሊጠይቃችሁ ይችላል። ይሁን እንጂ ለመስሪያነት የሚያስፈልጉ ቁሳቁሶች ወይም ማቴሪያሎች፣ የሚገጥሟቸው ተግዳሮቶችና ሌሎች ወጪዎች ከሞላ ጎደል ተቀራራቢ የመሆን እድላቸው ሰፊ ነው። በደንብ መረዳት እንድትችሉ የጁስ ቢዝነስ በ3 ደረጃዎች እንክፈለው። አነስተኛ የአትክልት ፍራፍሬና ጁስ፣ መካከለኛና ከፍተኛ። ዛሬ ይዤላችሁ የሚቀርብ በመካከለኛ የአትክልት ፍራፍሬና ጁስ ንግድ ውስጥ ለመሰማራት በተለይ አዲስ አበባ ውስጥ እንደ 22 ቦሌና መገናኛ አካባቢ ሰፈሮችን እንደ ሪፈረንስ በመጠቀም ምን ያክል ካፒታል ያስፈልጋቸዋል የሚለውን እናየዋለን። በዚህ መሰረት መካከለኛ ደረጃ ያለውን ጁስ ቢዝነስ በእነዚህ ቦታዎች ለመጀመር በአሁኑ ሰዓት የሚያስፈልጋቸው አጠቃላይ መነሻ ካፒታል ከ730 እስከ 800 ሺህ ብር አካባቢ ይሆናል። ይህንን አማካይ መነሻ በማድረግ ለአነስተኛና ለከፍተኛ ደረጃ የአትክልት ቢዝነሶች የሚሆነውን ግምታዊ ወጪ ማስላት ትችላላችሁ። ታዲያ እዚህ ላይ መዘንጋት የሌለባችሁ የዚህ ካፒታል ግምት አሁን ባለንበት ጊዜ ያለውን የገበያ ዋጋ ብቻ እንጂ ይህ የካፒታል ግምት አሁን ባለንበት ጊዜ ያለውን ዋጋ ብቻ ነው የሚያሳየው። እንግዲህ በዚህ መሰረት ጠቅለል ያለ ዋጋውን ለማየት ወደ ዝርዝር ለመግባት ያክል ከ730 እስከ 800 ሺህ ብር እንደሚያስፈልግ ገምተናል። ከዚህ ውስጥ እንግዲህ ለ3 ወር የሚሆን የስራ ማስኬጃ ካፒታል 200 ሺህ ብር ብትይዙ፣ ለ6 ወር ቅድመ ክፍያ የቤት ክራይ እንግዲህ በአማካይ ወደ 260 ሺህ አካባቢ ለ6 ወር የሚሆን ክራይ ብትይዙ፣ ሌላ የማሽኖች የብሌንደር አለ፣ ጁሰር አለ፣ ፍሪጅ፣ አነስተኛ ጄኔሬተር እና ለመሳሰሉት 190 ሺህ ብር ካፒታል በጀት ብትይዙ፣ ሌላ ጁስ ቤቱ የአትክልት ቤታችሁ የጁስ ቤታችሁ ውስጡ በጣም ዲኮሬት መሆን አለበት፣ ማማር አለበት። በተፈጥሮ አበቦች
እና በተለያዩ ፖስተሮች ውስጡ እንደገና ሪኖቬት ይሆናል። ለዛ 80 ሺህ ብር ቢያስፈልጋችሁ ጠረጴዛ፣ ወንበር፣ ብርጭቆች፣ ሳህኖች፣ ማንኪያዎች ለዚህ ደግሞ እስከ 150 ሺህ ብር ባጀት ብትይዙ የመጀመሪያ ዙር ፍሬሽ አትክልት ግዢ ደግሞ እስከ 40 ሺህ ብር አካባቢ ባጀት ብትይዙ የንግድ ፈቃድና ምዝገባ ጋር ተያይዞ ላለ ወጪ 15 ሺህ ብር ብትይዙ ጠቅላላ ድምር ከ735 እስከ 800 ሺህ ብር መካከለኛ የሆነ ጁስ ቤት በ22 ቦሌ መገናኛ አካባቢ መክፈት ትችላላችሁ ማለት ነው። ታዲያ ይህንን ለማድረግ እንደየሁኔታው እናንተ ጋር ያሉ እቃዎች ካሉ አንዳንዴ በቅናሽ የምታገኙበት አጋጣሚ ካለ 700 ሺህ ድረስ ላይሄድ ይችላል። ምናልባት እስከ 600 550 ሺህ ሊሆን ይችላል። ከፍተኛው ደግሞ 800 ሺህ ላይ ደርስ ይችላል። አሁን ያለውን ገበያ መሰረት አድርጎ የተሰራ ነው ማለት ነው። ስለዚህ በአዲስ አበባ አንድ መካከለኛ የአትክልት ፍራፍሬና ጁስ ቢዝነስ ሴንተር ለማቋቋም የሚጠበቅባችሁ የገንዘብ መጠን አሁን ባለው ገበያ 700 ሺህ እስከ 800 ሺህ እንግዲህ እንደየሁኔታው የተወሰኑ እቃዎች ሊኖሯችሁ ይችላሉ። በቅናሽ ቤት ልታገኙ ትችላላችሁ እና ልዩ ልዩ ድርድሮችን በማድረግ በዚህ ሁኔታ ዋጋዎችን ከቀናነሳችሁ አሁን ካለበት በተወሰነ መንገድ ወደታች የሚቀንስበት ሁኔታ ይኖራል ማለት ነው። እንግዲህ ይሄ የሚያሳየው አሁን ያለውን ገበያ ነው። ገበያው ተለዋዋጭ ነው። ከሆነ ጊዜ በኋላ እነዚህ ኮስቶች በእርግጠኝነት እየጨመሩ የሚሄዱ ነው የሚሆነው። ይህንን ታሳቢ ማድረግ አስፈላጊ ነው ማለት ነው። እዚህ ላይ የሰራተኞች ደሞዝ፣ ትራንስፖርት፣ የቆሻሻ ማስወገጃ፣ የመብራትና የውሃ እንዲሁም ተያያዥ ወጪዎች በየወሩ ከስራ ማስኬጃ ላይ ታሳቢ እንደሚደረጉ መርሳት የለብንም። አሁን ደግሞ የአትክልት ፍራፍሬና ጁስ ቢዝነስን ጀምር ዋና የሚያስፈልጉ መሰረተ ልማቶች ምንድን ናቸው የሚለውን ልንገራችሁ። የአትክልት ፍራፍሬና ጁስ ስራ በቀጥታ ከንጽህናና ከጤና ቁጥጥር ጋር የተያያዘ በመሆኑ የሚከተሉት 3 ጉዳዮች እጅግ ልዩ ትኩረት ይሻሉ። የመጀመሪያው የውሃ አቅርቦት እጥረትና መፍትሄውን እናያለን። የቧንቧ ውሃ በተደጋጋሚ ስለሚቆራረጥ የዕለት ተዕለት ስራን ሙሉ በሙሉ ሊያስተጓጉል ይችላል። ታዲያ ለዚህ የሚሆነው መፍትሄ ቢያንስ ከ2000 እስከ 5000 ሊትር የሚይዝ ትልቅ የውሃ ታንከር ወይም ሮቶ መግጠም እንዲሁም የጁሱን ጥራትና ንጽህና አስተማማኝ ለማድረግ ዘመናዊ የውሃ ማጥሪያ ወይም ፊልተር መጠቀም ግዴታ ይሆናል። ሌላው ሁለተኛው መሰረተ ልማት የሚያስፈልጋችሁ የፍሳሽ ማስወገጃ ወይም ድሬኔጅ ሲስተም ነው። የፍራፍሬ ፍቅፋቂዎችና የአቮካዶ ቅባቶች በቀላሉ የፍሳሽ ቱቦዎችን ስለሚደፍኑ የንጽህና ችግር ይፈጥራሉ። ታዲያ ለዚህ መፍትሄ የሚሆነው በግንባታ ወቅት ሰፋ ያሉ የፈሳሽ ቱቦዎች መጠቀምና መግጠም ይኖርባቸዋል። ሶስተኛው መሰረተ ልማት የሚያስፈልጋችሁ የደረቅ ቆሻሻ አያያዝና አወጋገድ ጋር ተያይዞ የሚሆን ይሆናል። የፍራፍሬ ልጣጮች ቶሎ የመበስበስ ባህሪ ስላላቸው ዝንብ ተባይና መጥፎ ሽታ በመፍጠር ቢዝነሳችሁን ይጎዳል። በደንብ ባልዲዎችን መጠቀም፣ ከክፍለ ከተማ የቆሻሻ አስወጋጅ ማህበራት ጋር በውል መስራት ወይም አማራጭ ገቢ ለማግኘት ቆሻሻውን ለከብትና መኖና ለኮምፖስት ወይም ማዳበሪያ ለሚያዘጋጁ አካላት በጅምላ ማስረከብ ትችላላችሁ። በዛም ይሁን በዚህ ግን የደረቅ ቆሻሻ አያያዝ፣ የፍሳሽ ማስወገጃና የውሃ አቅርቦት ለአንድ አትክልት ፍራፍሬና ጁስ ቢዝነስ ውስጥ ለተሰማራ ቢዝነስ ላይ ላለ ተቋም እጅግ መሰረታዊና ወደ ስራ ከመግባታችን በፊት እንደ ቅድመ ሁኔታ እንደ ዋና አጀንዳ የምትይዙት እንደ ዋና ጉዳይ የምትይዙት ይሆናል ማለት ነው። ከዚህ ቀጥለን የምናየው ደግሞ እነኚህን ነገሮች ሁሉ አሟልታችሁ የአትክልት ፍራፍሬና ጁስ ቢዝነስ ከጀመራችሁ በኋላ የሽያጭ መጠናችሁን ለማሳደግ መከተል የሚገባችሁ ስትራቴጂዎችን ወይም ስልቶችን እነግራችኋለሁ። የመጀመሪያው ስትራቴጂ ማድረግ ያለባችሁ ሽያጫችሁን ከፍ ለማድረግ ቢዝነሳችሁን ከፍ ለማድረግ ብዙ ከስተመሮችን ለመሳብ ከጁስ በተጨማሪ ስኳር ያላቸው፣ ስኳር የሌላቸው ለምሳሌ የገብስ ዳቦ፣ መክሰስ የመሳሰሉትን የተለያዩ ነገሮች ማቅረብ ይኖርባችኋል። ይህንን ለማድረግ ግን የደንበኞችን ተደጋጋሚ ጥያቄና ፍላጎት መሰረት በማድረግ ይሆናል። ሌላው ማራኪ የውጭ እይታ ወይም ቪዚቢሊቲ እጅግ አስፈላጊ ነው። ትኩስና በቀለም ያሸበረቁ ፍራፍሬዎች በመንገድ ለሚያልፍ ሰው መታየት አለባቸው። በኪሎ የሚሸጡ ፍራፍሬዎችን አቮካዶ፣ ማንጎ፣ ሙዝ በግልጽ ማሳየት
የቢዝነስ ሴንተራቸው ውስጥ ገብተው አትክልትና ፍራፍሬ ከሚጠቀሙት በተጨማሪ ወደ የቤታቸውና ወደ ተለያየ ቦታ የሚሄዱ ሰዎች እየገዙ እንዲወስዱ ለማድረግ ይጠቅማቸዋል። ሌላው ስትራቴጂያችሁ ወይም ስልታችሁ የአትክልትና ፍራፍሬ ጁስ ገበያችሁን ከፍ ለማድረግ የታሸጉ ጁሶችን መያዝ ይኖርባችኋል። ባለ 1 ሊትር፣ ባለ 2 ሊትር በፕላስቲክ ኮንቴይነር የታሸጉ ጁሶች በፋብሪካ ፕሮሰስ ሊሆኑ ማለት ነው እንደ ተጨማሪ መያዝ ይኖርባችኋል። አንዳንዴ እነኚህ የታሸጉ ጁሶችንም የሚገዙበት አጋጣሚ ስለሚኖር ይህንን በመሸጥ ደግሞ ተጨማሪ ገቢ ስለምታገኙ። ሌላው የማድረስ ወይም ዴሊቨሪ አገልግሎት መስጠት ይኖርባችኋል። በተለይ በአካባቢያችሁ ቢዝነስ ሴንተሮች ካሉ፣ የመንግስት ተቋማት ቢሮዎች ካሉ ወደ እናንተ መምጣት የማይችሉ ከሆነ እናንተ የሚፈልጉትን አትክልት ፍራፍሬ ዴሊቨር የማድረግን ስልት እንደ አንድ ዋና ፕሮግራም መያዝ አለባችሁ። ለዚህ ቀላልና ሁል ጊዜም ክፍት የሆነ የኮንታክት ስልክ ቢዝነስ ካርዳችሁን ኮንታክታችሁን ለአካባቢው ለሚገኙ የቢዝነስ ተቋማት ቢሮዎች እና ልዩ ልዩ አገልግሎት መስጫ ተቋማት በመስጠት በሚደውሉላችሁ ጊዜ የዴሊቨሪ አገልግሎት ለመስጠት ይኖርባችኋል። ሌላ የተሻሻለ የፍራፍሬ ሰላጣ፣ ፕሪሚየም ፍሩት ሳላድ በማር ባጃ፣ በለውዝ ወይም በአይስክሬም በማሳመር ዲኮር በማድረግ በአማራጭነት ማቅረብ ይኖርባችኋል። ስፕሪስ አቮካዶ ብቻ ሳይሆን የተለያየ አማራጭ መያዝ ይኖርባችኋል። ሌላው ምሳን የሚተካ ወፈር ያለ ጁስ ማዘጋጀት ይኖርባችኋል። ወፈር ያለ ጁስ አትክልትና ፍራፍሬ በልዩ ሁኔታ ምሳን የሚተካ እንደ ምሳ የሚያገለግል ማዘጋጀት ይኖርባችኋል። ሌላው በጾም ወቅት በደንብ ሁኔታውን በማጤን አማራጭ የሆኑ የጾምና የጾም ያልሆኑ ለይታችሁ ማስቀመጥና ለደንበኞቻችሁ በኮንፊደንስ ማስረዳት ይኖርባችኋል ማለት ነው። ሌላው ውስጣዊ ኢንቫይሮንሜንቱን ማሳመር ይኖርባችኋል። ወንበሮች፣ ማንኪያዎች፣ መጠጫዎች እነዚህ የሚያምሩ የሚስቡና ደስታን የሚሰጡ መሆን አለባቸው። ሌላው ምናልባት ከቻላችሁ አትክልትና ፍራፍሬ ጁስ የሚጨመቅበት የሚፈጭበትና የሚከተፍበት ኦፕን ኪችን ቢሆን ደግሞ የበለጠ ተመራጭ ያደርገዋል። ንጽህናው የተጠበቀና በደንበኞች ፊት ለፊት የሚታይ መሆኑ በራሱ ትልቅ ማስታወቂያና አድቨርት ስለሆነ ኮንፊደንስንም ስለሚጨምር በደንበኞች ዘንድ ያለውን የንጽህና ጋር ተያይዞ ያለውን ስጋት ስለሚቀርብ፣ ስለዚህ ኦፕን ኪችን ከቻላችሁ ማድረግ ትችላላችሁ። ይህን ካልኩ በኋላ እንግዲህ ከላይ የጠቀስኳቸው የአትክልት ፍራፍሬና ጁስ ቢዝነሳችሁን ከፍ ለማድረግ ሽያጫችሁን ከፍ ለማድረግ የምትጠቀሙበት ስልት ወይም ስትራቴጂ ነው። ሌላ ሊያጋጥም የሚችሉ 5 ዋና ዋና ተግዳሮቶችን ደግሞ ነግራችኋለሁ። የመጀመሪያው የአቅርቦት መዛባትና የዋጋ ግሽበት። ይሄ አንዱ የሚገጥማችሁ ቻሌንጅ ነው። የፍራፍሬ ዋጋ እንደ ወቅቱና ከክፍለ ሀገር በሚመጣው የትራንስፖርት ወጪ ይለወጣል። ስለዚህ ማድረግ ያለባችሁ ከጅምላ አቅራቢዎች ጋር የረጅም ጊዜ ውል መፍጠር ይኖርባችኋል ማለት ነው። ሌላው የሚገጥማችሁ ተግዳሮት ከፍተኛ ብክነት ወይም የምርት መበላሸት ያጋጥማችኋል። ለዚህ ደግሞ እንደ መፍትሄ የምንጠቁማችሁ የቁጥጥር ስርዓትን በመጨመር የበሰለውን ካልበሰለው እየለያችሁ መጠቀምና ምቹ ሁኔታ ውስጥ ማስቀመጥ ይኖርባችኋል። ቀዝቃዛ የሆነ ቦታ፣ ሪፍሪጅሬተር ያለበት ቦታ የበሰለውን ካልበሰለው ከስር ከስር እየመረጣችሁ በጣም ኢንጌጅ እያደረጋችሁ አክቲቭ እየሆናችሁ የምትሰሩት ስራ ይሆናል ማለት ነው። ሌላው የሚገጥማችሁ ተግዳሮት የመብራት መቆራረጥ ሊሆን ይችላል። ስለዚህ መብራት በሚቋረጥበት ጊዜ ወዲያውኑ ስራችሁን፣ አገልግሎታችሁን ታቆማላችሁ። ታዲያ ለዚህ ምላሽ ሆናችሁ ዘንድ መለስተኛ ጄኔሬተር እንዲኖራችሁ ይመከራል። ሌላው የሰራተኛ ቶሎ ቶሎ መልቀቅ ወይም ስታፍ ተርኖቨር አንዱ የሚገጥማችሁ ቻሌንጅ ነው። በተለይ ጎበዝ ጁስ ባለሙያ ወይም ጁስ ማስተር ማግኘትና ማቆየት ከባድ በመሆኑ ሰራተኞችን በጥሩ ጥቅማ ጥቅም መያዝ አስፈላጊ ነው። ምክንያቱም ሌሎቹ በተሻለ ደሞዝ በተለይ ጎበዝ የሆኑ የጁስ ቤት ሰራተኞችን በተሻለ ደሞዝ ወደ ሌላ ቦታ ስለሚሄዱባችሁ ሌሎችም ስለሚወስዱባችሁ በተቻለ መጠን ጥቅማቸውን ማስከበርና ከስር እነሱን የሚተካ ተጠባባቂ ማዘጋጀት ያስፈልጋል። የአዲስ አበባ ሕዝብ ለጤናማ ምግቦችና መጠጦች ያለው ፍላጎት እየጨመረ በመምጣቱ የአትክልት ፍራፍሬና ጁስ ቢዝነስ አሁንም አስተማማኝ ትርፍ ሊያስገኝ የሚችል ስራ ነው። ስኬታማ ለመሆን ጥሩ ቦታ መምረጥ፣ ንጽህናን መጠበቅ፣ ጥራት ያለው ፍራፍሬ መጠቀምና ደንበኞችን በአክብሮት ማስተናገድ ወሳኝ ነገሮች ናቸው። ስኬትን ተመኘውላችሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ይደግፉን። በሚቀጥለው በሌላ የቢዝነስ ዝግጅት እስክንገናኝ ሰላም ሁኑ።